ገብቷል። መላ በሙሉ የኢትዮጵያ ሕዝብ ማለት ነው። የኢትዮጵያ ሕዝብ ልሰማው የሚገባ ምክር ለሴት ለወንድ ለማንኛውም ሃይማኖት ለማንኛውም ብሔር በሙሉ የምትጠቀም ከሆነ ምክር ሰምተህ የምትቀየር ከሆነ ማለት ነው። ምክር ሰምተህ የምትቀየር ከሆነ ምክር ይሰጣል ማለት ነው። ምክሩ ምንድነው? መመከር ስላለብን ማለት ነው። መመከር ስላለብን እንመክራለን። ምከረው ይላል የሀገሬ ሰው። ምከረው እምቢ ካለ መከራ ምከረው ይባላል። እና አንድ አባባል አለ፣ ባለግና ሞኝ መካሪውን አይወድም ይባላል። ባለግና ሞኝ መካሪውን አይወድም። ስለዚህ የምንመካከረው ምንድነው? በመጀመሪያ ሰው መሆን ራሱ ትልቅ ነገር ነው። ፈጣሪ ሰው አድርጎ ሲፈጥረን ለትልቅ ዓላማ ነው። ሰው ከማንኛውም ፍጡር ሰው የሚያስብበት አይምሮ አለው፣ የሚያገነዝበት የሚያስተውልበት አይምሮ አለው። በዚህ አማካኝነት ነው ሰው የሚያሰኘው ማለት ነው። ፈጣሪ ሲሰጥ ትልቅ አይምሮ ሰጥቷል ማለት ነው። ግን አይምሮውን የእንስሳ የሚያደርግ ሰው አለ። አይምሮውን የእንስሳ ለምሳሌ የአንበሳ ባህሪ ያለው ሰው አለ። ዝም ብሎ የአንበሳ ባህሪ በቃ። የጅብ ባህሪ ያለው ሰው አለ። የጅብ ጭንቅላቱ የጅብ ሰው ነው፣ ግን የጅብ ጭንቅላት ያለው ሰው አለ። እንዲሁም የእባብ ባህሪ ያለው ሰው አለ። የነብር ባህሪ ያለው ሰው አለ። አንበሳ በባህሪው ካያችሁ የአንበሳ ባህሪ ሁሌም እኔ የበላይ ነኝ የሚለው በቃ የበላይ ነኝ እና ማደን ነው። ከዛ በኋላ ያገኘውን መብላት ማደን፣ ከዛ በኋላ የበላይ ነኝ አይነት ነገር ነው። ይሄ የሰው ባህሪ አይደለም። ሰው መሆን ያለበት እኔም ትንሽ ነኝ እንደገና ደግሞ የሆነ የሚተዛዘን ነው። ሰው በባህሪው መተዛዘን ነው ያለበት እና የአንበሳ ባህሪ ያለው ሰው አለ። የነብር ደግሞ ባህሪ ያለው ሰው አለ። ዝም ብሎ ደም ያፈሰው ደም ይጠጣ ሰው፣ ደም መጣት የሚያወርስ ሰው ማለት ሰው ሆኖ ደም መጣት የሚያወርስ። እንዲሁም የጅብ ባህሪ ያለው ሰው አለ። ሆዳም ብቻ በቃ ሆዱ ብቻ የሚያስብ ማለት ነው። ሆዳም የሆነ ሰው አለ። እንዲሁም ደግሞ የእባብ ባህሪ ያለው ሰው አለ። እባብ ባህሪው ምንም ላይጠቀም ይነጥፋል። የመግደል ባህሪ ያለው ዝም ብሎ ይገላል በቃ ምንም ላይጠቀም ማለት ነው። ስለዚህ የእባብ ባህሪ ያለው ሰው አለ። ከእንደዚህ አይነት ነገሮች ለመውጣት ምንድነው እምነት ውስጥ መግባት አለበት። ሃይማኖት ማወቅ አለበት። ፈጣሪውን ማወቅ አለበት ማለት ነው። ፈጣሪ ማን ነው ማለት አለበት። ፈጣሪ ማን ነው? ሰው ፈጣሪውን ካላወቀ የነዚህ ባህሪ ባለቤት ነው የሚሆነው። የነዚህ አሁን የጠሯችሁ አይነት የእንስሳ ባህሪ ነው ይዞ የሚሄደው። እንደዚህ አይነት ባህሪ ደግሞ በጣም አደገኛ ነው ማለት ነው። አደገኛ ነው በቃ ሰዎችን በተለያየ መንገድ ይጎዳል ማለት ነው። ስለዚህ ከእንደዚህ አይነት ነገር ለመውጣት ሰው እምነታዊ ሰው መሆን አለበት። ፈጣሪ የሚፈራ ሰው መሆን አለበት። ፈጣሪውን ማወቅ አለበት። በመጀመሪያ ፈጣሪውን እንዴት ነው የሚያውቀው ሰው? ፈጣሪ ሊያውቅ የሚችለው ወደ ፈጣሪ ሲሄድ። አንድ ሰው ፈጣሪውን ሊያውቅ የሚችለው ማን እንደፈጠረው ሲያውቅ ነው። ለምን እንደተፈጠረ ለምን የተፈጠሩት ማለት አለበት። ሰው የተፈጠረው በመጀመሪያ ፈጣሪውን ሊያውቀው ነው። ፈጣሪ እንዲተዋወቅ ነው። ራሱ ፈጣሪ ነው የፈጠረው። አላህ ሲፈጥረው እሱን እንዲያውቅ ነው ማለት ፈጣሪን እንዲያውቅ ሰውን ፈጠረው ማለት ነው። የሚያውቀው በምንድን ነው? በመገዛት ነው ማለት እንዲገዛው ማለት እንዲገዛ ጥሩ ነገር እንዲያደርግ ያዘውን በመታዘዝ የከለከለው በመከልከል ነው። በዚህ ውስጥ ደግሞ ለማለፍ ምን ያስፈልጋል? ያው እምነቱን መምረጥ አለበት ማለት ነው። ምን አይነት እምነት ውስጥ ነው የሚገባው? አንድ ሰው ምን አይነት ውስጥ ነው ያለው የሚል ነገር መሬት አለበት። አሁን በኢትዮጵያ ውስጥ በጣም ብዙ አይነት ሰዎች አሉ። ሰውን እያሳደዱ ብዙ ነገር ማድረስ የሚፈልጉ ሰዎች አሉ። ልክ ቅድም የጠቀሱት አይነት ባህሪ ያላቸው ማለት ነው። ሰውን እያሳደዱ እንደዚህ አይነት ባህሪ ያላቸው ሰዎች አሉ። ግን ማግኘትም አለማግኘትም ከፈጣሪ ነው ካለህ ነው። አንድ ሰው ስላሰደደ ብቻ አያገኝም። ማግኘት የሚችለው ፈጣሪ አግኝ ስለሆነ ሰው
አግኝ ካላለው ግን ራሱ ነው የሚጠቃው። አጠቃለሁ ብሎ መጠቃት አለ፣ እገዳለሁ ብሎ መገደል አለ። ማንም ያድርግ ፈጣሪ የሚያደርግበት እና ኢትዮጵያ ውስጥ እንደዚህ አይነት ብዙ አይነት ሰዎች አሉ፣ ከእምነት የወጡ ሰዎች ማለት ነው። እምነት የሌላቸው ፈጣሪ የማይፈሩ በቃ ዝም ብሎ በተባሉት ብቻ የሚሄዱ ማለት ነው። ከነዚህ ውስጥ አሁን ከዚህ በፊት ከነበሩት አንደኛው ማን ነበር? ወያኔ ነበር፣ ወይም ደግሞ በቅጥስ ትግሬ ወይም ደግሞ በቅጥስ ስማቸው ወያኔ የሚባሉት እነዚህ ሰዎች ምንድነው በቃ ምሁራንን ማጥፋት፣ ሰውን ማባረር፣ መግደል ባህሪያቸው ነበር። በቃ ይሄ ነው ባህሪያቸው። ምሁራን የተባለ ማጥፋት፣ መግደል፣ ማባረር ባህሪያቸው ነበር። ከዛም የተራቆት ሀገር ነው ያስረከቡ። የተራቆት ሀገር ለማንም አይጠቅም፣ የተራቆት ሀገር ነው ያስረከቡ። ያ ማለት ደግሞ ምንድነው ምሁርን ባባረር ቁጥር፣ አዋቂ ባባረር ቁጥር የሚኖረው ሰው አላዋቂ ሰው ነው። ያ ሰው ደግሞ የሚመራው ሰው ሲያጣ ራስ በራሱ ነው ችግር ውስጥ የሚከተው እና እንደዚህ አይነት ሰዎች ነበሩ የነበረው። አሁንም ደግሞ የተሻለ ሰው ነው ብለን የተተካ ነው። ከስር ያሉት የሚሄዱበት መንገድ በጣም የተበላሸ ነው። የተበላሸ መንገድ ነው። ምንድነው ለምን አንድ ሰው አሁን በዛት እንደዚህ አይነት ባህሪ ያለባቸው አሁን ቅርብ ጊዜ ተረኛ ነው ብለው የሚያስቡት ኦሮሞች ናቸው። የነሱ ባህሪ ደግሞ ምንድነው? ይሄ ገደል ትገባለህ፣ ይሄ እኮ ገደል ያስገባል ብለህ ስትነግረው ገደል ልግባ ምን አገባ ብሎ ነው የሚይዘው። ከዛ በኋላ ምን አገባ ካለ በኋላ እሺ ተው በቃ እሺ አያገባኝም ብለህ ስትተው አይ መሞት አለብህ ለምን አልከኝ ይላል። እንግዲህ የመከርከው እኮ ገደል ትገባለህ ነው። ገደል እየገባህ ነው ተው እያልከው ለምን አልከኝ? የምን አይነት ባህሪ ነው ያላችሁ በብዛት ማለት ነው። እንደዚህ እና ያን ማሰረል በቃ ያን ሰው እንደዚህ አይነት ነገር ለምን አለኝ ምክር የማይፈልግ ማለት ነው። ተመከር ሲባል ምክር የማይፈልግ እና በአብዛኛው እንደዚህ አይነት ባህሪ ያለባቸው ሰዎች ያው ሞኝ ይባላሉ ማለት የሚጠቅማቸውን የሚመክራቸውን ሰው ማባረር ነው። በቃ የሞኝ ባህሪው እንደዛ ነው። የሚጠቅመውን ወይም ደግሞ ይጠቅመኛል የሚለውን ሰው ማባረር ነው ባህሪው ማለት ነው። ስለዚህ አሁን በብዛት እንደዛ አይነት በቃ የሞኝ ባህሪ ያላቸው ሰው ናቸው። ሞኝ ብዙ ጊዜ ምን ያደርጋል? ሞኝ ከራሱም አይማርም ከሰውም አይማርም። ብልጥ ደግሞ ብልጥ ከሰው ይማራል። ብልጥ ከሰው ይማራል። ብልሆች ደግሞ ከራሳቸው ይማራሉ ማለት ነው። እና ያን ባህሪ ያለባቸው ማለት ነው። ያን ባህሪ ያለባቸው። ስለዚህ አሁን ከነዚህ ባህሪዎች ለመውጣት ሰው እምነቱ ምን አይነት እምነት ውስጥ ያለው ራሱን መፈተሽ አለበት። ምንድነው የተፈጠርኩበት ዓላማ? ለምንድነው የተፈጠርኩት? በቃ እንደዚህ ሁሌም በቃ በተነዳ መንገድ መሄድ የለበትም። አንዱ ሂድ በል ስላለው ማለት የለበትም። አንዱ ደግሞ እንደዚህ አድርግ ስላለው ማለት የለበትም። ቆም ብሎ ማሰብ አለበት ማለት ነው። ለምን አለበለዚያ የሚጠብቀው ከባድ ነገር ነው። ሰው ዝም ብሎ እንደዚህ ሞቶ አይደለም የሚቀበረው። የሚጠብቀው እሳት አለ። ከእሳት ውጭ የሆነ ህይወት አለ። ለመልካሞቹ ከእሳት የሆነ ህይወት ውጭ አላቸው። ለመጥፎቹ ደግሞ ከእሳት አላቸው። ወደዱም ጠሉም ነገ እዛ ይላል። በቃ አሁን እዚህ ምድር ላይ እንደፈለጉ ቢሆኑ ሰውን እንደፈለገ ለእርምጃ ቢወስዱ ምንም ቢሉ የሚጠብቃቸው ግን እሳት አለ። ያ ተዘጋጅቶላቸዋል። ማወቅ ያለባቸው መጀመሪያ አንድ ሰው ፈጣሪውን ሲያውቅ እምነቱን ሲያውቅ ማንነቱን ሲያውቅ በመሄዱ የሚጠብቀው እሳት ነው የሚጠብቀው። ስለዚህ እንደዚህ አይነት ባህሪ ያላችሁ ሰዎች ቆም ብላችሁ ብታስቡ ማለት ነው። በቃ እንደዚህ አይነት ባህሪ ምንድነው? እዚህ ጋር የፈለጋችሁ ነገር እየፈጠራችሁ የፈለጋችሁ ነገር ያረጋችሁ እንደማትሄዱ መገንዘብ አለባችሁ። በቃ ሰው የተለቀቀ ሰው አለ። ሰው የተለቀ ነገር አለ እንጂ ምድር ላይ የመጣው እንደዛ ተለቆ እንደፈለገ በልቶ ጠጥቶ እንደፈለገ ሆኖ ሊሞት ሳይሆን ጊዜ አለው። የተሰጠው ጊዜ አለ እዚህ ምድር ላይ ማለት ነው። ከተወለደ በኋላ እስከ ሞት ጊዜ ተሰጥቷል። ያን ጊዜው ምንድነው የሚጠቃ እንትን የሚልበት ነው። የፈጣሪ ትእዛዝ የሚፈጽምበት ነው። እምነቱን በደንብ አውቆ የፈጣሪ ትእዛዝ ፈጽሞ ፈጣሪ ደግሞ ተወካሉን ትቶ የሚሄድበት ዓለም ነው ያለው። ከዛ በኋላ ሲሄድ ፈጣሪ ተሳስበዋል ማለት ነው።
ፈጣሪ ተሳስቧል ማለት ነው። ፈጣሪ የሚተሳስበው ምንድነው? ጊዜ ሰጥቼህ ነበረ። እኔ እዚህ ምድር ላይ የፈጠርኩ እኔን ታውቅ ነበረ። እኔ ማወቅ ደግሞ ግዴታ ነበረብኝ። እኔን የማወቅ ግዴታ ነበረብኝ ይላል ማለት ነው። እኔን ማወቅ ግዴታ ነበረብኝ። ስለዚህ ግዴታ ከተወጣ ከእሳት ከሚወጡ ሰዎች ይሆናል ማለት ነው። ከእሳት ከሚድኑ ሰዎች ይሆናል። ግዴታውን ደግሞ ካልተወጣ ምንድን ነው የሚጠብቀው? እሳት ነው የሚጠብቀው ማለት ነው። ከባድ እሳት የዘላለም ማለት ነው። አሁን የምድር አንድ ኖረንበት እንሞታለን። እዛ ግን መሞት የለም። በቃ ዘላለም እሳት እኮ እሳት ነው። ከእሳት ውጪ ደግሞ ኖሮ ህይወት ጥሩነት ካለና መልካም ኮንትና ሃይማኖትን እምነትን ከመረጥክ ከእሳት ውጪ ኖሮ ተዘጋጅቶላል። የድሎት ማለት ነው፣ የስኬት ነው። ስለዚህ እሱ የምታገኘው እምነት ስትመርጥ ነው። እምነት ምን አይነት እምነት ነው? አሁን ብዙ አይነት ዓለም ላይ ብዙ አይነት እምነት አለ። ከኢትዮጵያ ውስጥ ጨምሮ ማለት ነው። ከእስልምና ውጭ ያለ እምነት እንዳለ የውሸት እምነት ይባላል፣ ወይም ደግሞ የሰይጣን አምልኮት ይባላል ማለት ነው። የሰይጣን አምልኮት ወይም የውሸት እምነት ይባላል ማለት ነው። በቃ የውሸት እምነት እንዳለ ከእስልምና ውጭ አላህ ሲፈጥር አንድ ነው። ፈጣሪ አንድ አላህ ለኛ ያወረደው አንድ እንትን ነው፣ አንድ እምነት ነው። እሱም እስልምና ነው። ከዛ ውጭ አሁን ዓለም ላይ ወደ ስንት ቢሊዮን ወደ 7 ቢሊዮን ህዝብና ከዛ በላይ ህዝብ አለ። ግን የተወሰነው ነው በሚቆጠረው ነው ሙስሊሙ። ከዛ ውጭ ያለው ግን ያለው ውሸት አምላኪ ነው። በቃ የተለያየ እምነት አለ፣ በጣም ብዙ አይነት፣ ግን እንዳለው ውሸት ነው የሚባለው። አሁን ራሱ መፈተሽ አለበት በየትኛው እምነት ውስጥ ያለው። አሁን ሀገራችን ውስጥም በጣም ብዙ አይነት እምነቶች አሉ፣ ብዙ አይነት በቃ የተለያየ ደግሞ የሚያመልኩት አይነት አለ። ለምሳሌ ሬቻ ያለ ውሃ የሚያመልካለ፣ ጥምቀት ያለ ደግሞ ዝም ብሎ ታቦት የሚያመልካለ። ታቦት አስብ እንግዲህ ምንም የማይናገር የማይጋገር። ይሄን እኮ ምንድን ነው? ቆይ እዚህ ጋር አንድ ሰው እንዴት ነው ሊያናግረው የማይችለው ነገር፣ ሊጠቅመው የማይችለው ነገር? ታቦት ያለ እዛ ጎንደር ያለ 10 ጥምቀት ያለ የሚሄደው በቃ ዓላማው ምንድነው ነው? እዚህ ጋር ገብቷል። ምንድነው አሁን እዛ ጋር ከታቦት ጋር ከጉዝ ጋር ምን አለ? ጉዝ ማለት እኮ ነው፣ ጉዝ ነው። ስለዚህ ጉዝ ጋር የሄደ ሰው የሰይጣን እምነት ነው ማለት ነው። የሰይጣን አምልኮት ነው አንዳል አጠቃላይ ማለት ነው። እዚህ ጋር ደመራ ያልክ ምን ያልክ እሳት እንታመልክ አለ። ምሳሌ እሳት የሚያመልኩ አለ። እሳት ማምለክ እኮ እሳት ምንድን ነው? እዚህ ጋር አሁን እሳት እምነት ውስጥ የምታልፈው ፈጣሪ ያዘን ትእዛዝ በትክክል ከሱ የመጣ ሲሆን፣ አሁን በእስልምና ውስጥ ካያችሁ በቃ እያንዳንዱ ትእዛዝ ከራሱ ነው የመጣው። እምነቱም ከራሱ ነው የመጣው፣ ትእዛዙም ከራሱ ነው የመጣው። የትኛውም ትእዛዝ ሰው የፈጠረው ትእዛዝ የለም። ሁሉም ትእዛዝ ከራሱ ነው። በራሱ ትእዛዝ ነው ሁሉም ነገሮች። ይሄን አድርጓል በሰው የሚያደርግ እንጂ ሰው ይሄን አድርጉ ብሎ የፈጠረው እንትን የለም። ስለዚህ አሁን ራሳችሁን መፈተሽ አለባችሁ ማለት ነው። በዚህ መልኩ የምትሄዱ አይነት ሰዎች ካለ የምትሄዱ ያላችሁ በጣም ብዙ ስለሆናችሁ፣ ስለዚህ በእንደዛ ከእስልምናው ውጭ ያሉ እንዳለ እምነቶች ማለት ነው ያው የሰይጣን አምልኮት የውሸት እምነቶች ይባላሉ። አሁን ጴንጤዎች አሉ በጣም ብዙ ቦታ ላይ በቃ የተለያየ እኔ ነብይ ነኝ ይላል፣ እኔ ምን ነኝ ይላል፣ እኔ ደግሞ የተለያየ ነገር ይላል። የትኛው ነብይ ነው በዚህ ዘመን? አሁን ነብይ ብትሎ የተላከው ነብይ ማለት እኮ አላህን የሚልከው ፈጣሪ ነው የሚልከው ነብይ ማለት። ነብይ ዝም ብሎ ተነስቶ እኮ ነብይ መሆን አይቻልም። ከባድ ነገር ነው። ነብይ ማለት ትልቅ ነገር ነው። በዚህ ዘመን አንድ ነብይ ቢኖር ምድር ይስተካከል ነበር፣ ዓለማችን በሙሉ ይስተካከል ነበር። አንድ ነብይ ቢኖር በቃ የነብይ ጊዜ አብቅቷል። የመጨረሻው ነብይ ረሱል ሰለላሁ ዐለይሂ ወሰለም ናቸው። ከሳቸው በኋላ ነብይ የለም። አሁን የትኛው ጴንጤ ነው የውሸት እምነት እንደምታራምዱ የሚያሳየው? ጴንጤዎች ካቶሊክም ነው አላውቃችሁም፣ ብቻ ስማችሁ ብዙ ነው። ውጪ ላይም ትጣራላችሁ መሰለኝ ብዙ ቦታ ላይ ኢየሱስ ጌታ ነው ምናምን ብዙ ነገር ትላላችሁ። ግን ነብይ ነኝ አንተ ቆይ ነብይ ከየት ሰው ራሱ ነብይ ነው ብሎ መፈልሰፍ ይችላል? አንድ ሰው እኮ ነብይ ነኝ ብሎ መፈልሰፍ አይችልም። የነብይነት ማድረግ የሚሰጠው ፈጣሪ ነው፣ አላህ ነው። የነብይነት ማድረግ የሚሰጠው የነብይነት ማድረግ ሊሰጥ የሚችለው አላህ ነው። ከዛ ውጪ አንተ ተነስተህ እከሌ ነብይ ነኝ እከሌ ነብይ ነኝ። ስለዚህ የውሸት እምነት እንደምትራምዱ በዚህ ራሳችሁ ማወቅ ትችላላችሁ። ስለዚህ እናንተ መመለስ አለባችሁ። አሁን ይሄ የማያውቅ ህዝብ የነዳችሁት ነው። የነዳችሁት ያለው ህዝብ ግን ራሳችሁ የነዳችሁት ያለው ህዝብ ግን
እሳት ነው የምትከቱት። እሳት ነው የምትከቱት። ስለዚህ ማወቅ አለባችሁ። እየነዳችሁት ያለ እሳት ነው የምትከቱት። ራሳችሁን እሳት ነው የምትከቱት። ቆም ብላችሁ አስቡ። ለጊዜያዊ ነገር ብላችሁ ማለት ነው። አብዛኛው ሰው አሁን እንዳለ ዓለም ጨምሮ ማለት ነው ስሜቱን ተከትሎ ነው። ስሜቱን ሰይጣን ተከትሎ ነው እንጂ የትኛው እምነት የትኛው እንደሆነ ያውቃል። የትኛው እምነት የትኛው እንደሆነ ያውቃል። ግን ምንም ስሜቱ ነው የሚከተለው አብዛኛው ሰው ነፍሱን በቃ እንዳለም ነፍሱን ይከተላል ማለት ነው። ነፍሱን ያልተከተለና ስሜቱን ያልተከተለ ሰይጣን ያልተከተለ ሰው ግን ይመራመራል። በቃ የትኛው ነው የተሻለው እምነት በህይወቴስ ነው የትኛው ነው መመራመር አለበት ሰው። አሁን ለምሳሌ ሰው እኮ ለእውቀት ይመራመራል፣ የተለያዩ ነገር ይመራመራል ለምድራዊ ነገር። ስለዚህ ለዛኛው ዓለም ዋና መመራመር ያለበት ለዛኛው ዓለም ነው። ገብቶሃል? ለዚህ ተመራመር ካልተማመርክ ጥላው ትሄዳለህ። በቃ የሆነ ተመራመርክ ምናምን በቃ ለዚህ ዓለም ነው። ይሄ ዓለም ጊዜ አለው፣ በቃ የሚያበቃበት ጊዜ አለ። እስከዛ ድረስ ነው። ስለዚህ የትኛው እምነት ነው ለኔ ትክክለኛው? ማን ነው እዚህ ጋር ስመጣ የትኛው እምነት ነው? ዝም ብለህ አንድ ከቤተሰቡ ነው የወጣው ሁሉም እንዳለ ኦርቶዶክስ ነኝ የሚለው ቤንጫ ነኝ የሚለው በቃ ቤተሰቡ እንዳለው ነው፣ ወይም ደግሞ የሆነ አካል እንዳለው በቃ ዝም ብሎ ነው የሚነዳው እንጂ የማጥናት የመለየት የትኛው ነው ብለህ ማለት አጥና ግባ። አሁን ቁርአን ስላየህ እኮ እዚህ ጋር ሰለምኩ ማለት አይደለም። ወይም ደግሞ ሼሆቹ ጋር ሄደህ ዑለሞቹን ሼሆቹ ትልቆቹን ጠየቅ ማለት ሰለምኩ ማለት አይደለም። ትገነዘባለህ የትኛው እንደሆነ። ስለዚህ መስጊድ ገብተህ መጠየቅ ትችላለህ። መስጊድ ገብተህ መጠየቅ ትችላለህ። ገብተህ መስጊድ ገብተህ መጠየቅ ትችላለህ። ዑለሞች አሉ፣ ሼሆች አሉ፣ መጠየቅ ትችላለህ። እሳት ከምትገባ ማለት ነው። እሳት ከምትገባ ጠይቅ፣ መጀመሪያ ተመራመር። ገብተህ እምነት መመራመር እሱ ነው። ከዛ ማገናዘብና የትኛው ከየትኛው እንደሆነ ትለያለህ። ገብተህ ዝም ብለህ በደፈናው እየኖርክ ገብተህ የማይመለከውን እያመልክ የማይገዙትን እየገዛ እድሜን አጨርስ። ገብተህ እድሜን አጨርስ። ሁለተኛ ፈጣሪ ዝም የሚልህ ዓለም ላይ ለምሳሌ ዝም ብለህ አሁን ለምሳሌ ሙቀትም እያልክ ደመራም እያልክ እሳትም እያልክ እያመለክ ሬቻም እያልክ ትሄዳለህ። ለምሳሌ ግን ፈጣሪ ዝም ብለዋል። ለምሳሌ ዝም ዓለም ላይ ያለው ሁሉ ዝም ብሎታል። ዝም ይብልህ ስለሚያዝን ነው። ገብቶሃል? ስለሚያዝን ነው ዝም ያለ። አዛኝ ስለሆነ ነው። በጣም አዛኝ እንደሱ አይደል? በጣም አዛኝ ዝናቶኛ ምን ገምተው አይደል? አዛኝ ስለሆነ አላህ ዝም ብለዋል ማለት ነው። ግን ገደብ አለው። ለምሳሌ ይሄን ዓለም የሚያልቅበት ጊዜ አለ። ይሄ ዓለም ዝም ብሎ እንደዚህ አይቆይም። የሚያልቅበት ጊዜ አለ። ቂያማ ይባላል እሱ። ቂያማ ወይም የዚህ ዓለም ፍጻሜ ይባላል። የዚህ ዓለም ፍጻሜ ይሄ ዓለም ፍጻሜ ያገኛል። የሰው ልጅ ሁሉ የሚያልቅበትና ምድር በሙሉ በቃ እንዳለ የሚያበቃበት ዘመን አለ። እስከዛ ድረስ ግን ትመለሳለህ በሚል ዝም ይላል። ገብቶሃል? ትመለሳለህ በሚል ዝም ይላል። ትመለሳለህ፣ ታጠናለህ፣ አሁን ትመራመራለህ፣ ታጠናለህ እያለ ዝም ይላል። ስለዚህ ትመራመራለህ፣ ትመለሳለህ በማዘን ነው ዝም የሚልህ እንጂ ማጥፋት አክቶት አይደለም። ማጥፋት አክቶት አይደለም። ገብቶሃል? ማጥፋት አክቶት አይደለም። አንተን ለማጥፋት ላላህ ማለት ነው። አንተን ለማጥፋት ዓለም ለማጥፋት ማለት ነው። የሰከንድ ጊዜ ይበቃዋል። የሰከንድ በሰከንድ ውስጥ ዓለም አመድ ማድረግ ይችላል አላህ ማለት ነው። በሰከንድ ውስጥ ዓለምን እንዳልነበረ አመድ ማድረግ ይችላል። ግን ተመለስ ያለ ነው፣ እንድትመለስ ነው። ገብቷል? እያዘነልህ ነው። ገብቷል? ምንድነው እያዘነልህ? በተለያየ መንገድ እያዘነልህ የሚገልጽ ለምሳሌ እሱ እንድታውቀው እሱ እንድታውቅ ነብይ ልክላል። ለምሳሌ ነቢያቶች በተለያየ ጊዜ ልከዋል። 124,000 ነቢያት ልከዋል። ለምሳሌ አንቢያዎች ነቢያቶች ልከዋል። የመጨረሻ ነቢይ ረሱል ሰለላሁ ዐለይሂ ወሰለም ናቸው። ነቢያዎች ሲልክ እኮ በቃ አንተ ውጣ እያለህ ነው ማለት ከሰይጣን አምልኮት ከመጥፎ አምልኮት ውጣ እያለህ ነው የነገረህ ነው። ነቢያቶች ሲልክ ማለት ነው። እሳት አለብህ እኔ ልትገዛ ነው የፈጠርኩት ለሌላ ዓላማ አይደለም እያለህ ነው የነገረህ ነው። ገባህ? አሳሰብን ልትቀይር ጥሩ አመለካከት እንድትመጣ የእንስሳ ባህሪ እንዳትኖር የሚል የእንስሳ ባህሪ እንዳትኖር ብሎ ነቢያቶች ልኮልሃል ሊያወጡ። ስለዚህ እነሱ የተከተሉ ድነዋል ማለት ነው። እነሱ ያልተከተሉ ብዙ ጠፍቷል። ገብቷል? ለምን አጠፋውም እንዳትል ማለት ነው። እዚሁ እያሉ ትጠፋለህ። ያም የዓለም ፍጻሜ እንኳን ሳይደርስ ትጠፋለህ። ገብቷል? ብዙ ጊዜ ተልኮ ነቢያቶች ተልኮላቸው እምቢ ያሉ ጠፍተዋል። ለምሳሌ የኑህ ህዝቦች ይባላል። የኑህ ህዝቦች ጠፍተዋል፣ በውሃ ጠፍተዋል። ለምሳሌ እነሱ ምድርም የያዘችው ለቃ ሰማይም የያዘችው ለቃ እንዳለ ሰምጠዋል። በጣም ብዙ ነበር። የኑህ ህዝብ ይባላል። እንዲሁም የሁድ ህዝቦች ይባላሉ። በንፋስ ጠፍተዋል። እነሱ ለምሳሌ በጣም ግብዳ ነበሩ። ጉልበት ፈቷቸው ነበር። ፈጣሪን ተገዙ ሲባሉ እኛ አንገዛ ፈጣሪ አናውቅም ሲሉ
በንፋስ ነው ያጠፋቸው። ለ7 ቀን አየራን ያንጣላቸው። አየር ላይ ካንጣላቸው በኋላ ጠብን ያደርጋቸው። ስለዚህ አልገዛም ያለ እንደዚህ ነው ማለት ነው። ስለዚህ ያለ ብዙ እንደዚህ ንጉሳቶችም ነበሩ። ንጉስም ነው ይጠፋሉ። በንጉስ ስንታቸው ፈጣሪ ንወቁ ስትባሉ እምቢ ብለው ይጠፋሉ። ለምሳሌ ፊራውን ንጉስ ነበር። ወደ 400 ዓመት ገዝቷል። በጣም የተቀማጠለ ህይወት ነበር። ግን ተልኮ ሙሳ ነብይ ነበር። ሙሳ ተላከለ። ከነ ህዝብ እመንዳል እንድጨራሽ ጌታ ነኝ አለ። ከዛ መጨረሻ ላይ ለምን ያደረገው ባህር ላይ እንዲሰምጥ ነው ያደረገው። ወደ 1,600,000 ከነ ህዝቡ ባህር ውስጥ እንዲሰምጥ ነው ያደረገው። ያመኑት እንዳለ ግን ይድናል። በየሰዓቱ ያመነ ይድናል። ያልፈለገ ሐቁን እውነታው የትኛው ነው ብሎ ያላወቀ ለእውነት ያልሄደ ሰው ግን ሲጠፋ ነው የምታየው። ከጠፋም በኋላ ደግሞ እሳት ነው የሚጠብቀው። ጠፍቶ የሚቀር አይደለም። ጠፍቶ ዝም ብሎ የሚቀር ወይ ደግሞ ዝም ብሎ ጠፍቶ የሚቀር ሳይሆን ከባድ እሳት ነው የሚጠብቀው። እሳት ይጠብቃል ማለት ነው። ስለጠፋ ይተዋል ማለት አይደለም። ገብቷል? ከጠፍቶ የሚታው እንስሳ ብቻ ነው። እንስሳ ቢጠፋ የሚታው በቃ እንስሳ ነው ባህሪያቸው። አንተ ግን ሰው ነው በቃ እንታስፍተቷል። ለዚህ ነው ከዛ በኋላ ነቢያቶች ብቻ ልኮ ቁጭ አላለ። ቁርአን ልኳል። ቁርአን መጽሐፎች መጽሐፎች ነበር። አሁን ቁርአን ነው። ከዛ ቤት መጽሐፎች ነበር። በዚህ መንገዱ ሂዱ፣ በዚህ መንገድ ተጓዙ፣ በዚህ መንገዱ ሂዱ፣ በዚህ መንገድ ደግሞ አትሂዱ እያለ ቁርአን ተልኳል። ገብቷል? ከቁርአንም በላይ ደግሞ በየሰዓቱ ልክ የነቢያትን መልእክትን የሚያሳልፉ የነቢን መንገድ የያዙ ትልልቅ ማለት ነው ዑለሞቻው እኛም ሼዎች የምንላቸው የተለያየ ማለት ነው ሰዎች አንተን ያስታውሱ ተልኳል። ገብቷል? ስለዚህ መቅረብ ያንተ ፋንታ ነው። በግድ ወደ አንተ አይመጣም። ፈጣሪ አሁን ይላል አንተ ፍላጎት ካለ ወደ እኔ ና ነው የሚለው። ፍላጎት ከሌለ ግን እኔ መጥቼ አላደርግልህም ይላል። አንገት ላይ እንደ ገመድ አላጠቅልልህም ይላል። ፍላጎት ካለ ወደ እኔ ና ይላል። ፈልገኝ፣ እኔ ቀርብ፣ የኔን ማንነት ፈልግ። እኔም ፈጣሪ ማን ነው የሚለው ነገር የፈጣሪ ማን ነው የሚለው ለማወቅ ተንቀሳቀስ ይላል። ስለዚህ በመንቀሳቀስ ነው ፈጣሪ የምታውቀው እንጂ ፈጣሪ መጥቶ አንተ እንደ ምግብ ወይ እንደ እንትን አያጎርስም። ገብቶሃል? አያጎርስም። ያጎርስኛል ብለን ነው አታውቅም። ምድር የመጣሁት አይደል? ለምንድን ነው? ለዚህ እኮ ፈጣሪ እንድታውቅ ነው የተፈጠረው። የመጣሁም ለዛ ነው። ምድር የመጣው ሰው የተፈጠረው ለዛ ነው። ፈጣሪውን እንዲያውቅ ነው ዓላማው ማለት ነው። ዓላማው ፈጣሪውን እንዲያውቅ፣ ፈጣሪውን አውቆ እዛኛው ዓለም ላይ ይገኛል እንጂ ሌላ ዓላማ የለም። ሰው የተፈጠረበት ፎቅ ሊሰራ ሊገነባ እንደዚህ እንደፈለገ አግብቶ ሊወጥ እንደፈለገ ሊሆን ሳይሆን ትልቁ ዓላማው ምድራዊ ህይወቱን እንትን ገንዘብ መሰብሰብ ወይም ደግሞ ምድራዊ ነገሮች ብቻ ቁስ መሰብሰብ ሳይሆን መፈንጠዝ እንደፈለጉ መሆን ሳይሆን ዓላማው ፈጣሪው ማወቅ ነው ማለት ነው። ፈጣሪው ማወቅ ዓላማው። ስለዚህ አሁን ጊዜ አለ። አሁንም ጊዜ አለ ማለት ከመሞቱ በፊት ማወቅ ትችላለህ። ከመሞቱ በፊት ሁሉም ማለት ነው ሁሉም የሰማ ሁሉ ጊዜ አለ። ከመሞቱ በፊት መዘጋጀት ትችላለህ። አሁን አረፈደብህ። ስትሞት ግን ማለት ነው ይመጣልሃል ማለት የትኛው ሀገር ወይኔ ትላለህ። የዛኔ ምን አለ ትክክለኛው ሀቁን ማወቅ ትላለህ። ትቆጫለህ። የዛኔ ብትቆጭም ትርጉም የለውም። በቃ ሞት ነው። በቃ የዛኔ ያበቃል። ገባህ? ከመቆጨት በፊት ግን አሁን ማንነት ላይ በቃ ማን ምንድነው? በቃ ምን የትኛው እምነት ነው? የትኛው ሃይማኖት ነው? ትክክለኛ ሃይማኖት ምንድነው? ለይ ገብቷል? ከሞት በፊት ከሞት በኋላ አለቀ በቃ። ስለዚህ ጊዜ አለ ማለት ከሞት በኋላ የፈለገ ነገር ብትል አትመለስም። በቃ አለቀ አበቃ ማለት ነው። የሚጠብቅህ ሁለት እድል ነው። ወይ ስኬት ነው ወይ ኪሳራ ነው። የስኬት ከሆነ የስኬት ሀገር ትገባለህ የዘላለም ማለት ነው። የከሰርክ ደግሞ ከሆነ ምናት ትክክለኛ ምናት ይዘህ ካልቦት የሚጠብቅህ እሳት ነው። ገብቶሃል? ስለዚህ ጎንደር ጥምቀት ያልክ እዚህ አዲስ አበባ በየቦታ ዝም ብለህ ታቦት ይዘህ የምትዞረው መገንዘብ ያለብህ ፈጣሪ አንድ ቀን ቁጣው ሊያመጣብህ ይችላል። ገብቶሃል? ልክ ቅድም እንዳልኩህ ቁጣውን ሊያመጣብህ ይችላል። ከነዚህ ውስጥ አሁን እኔ እነግርሃለሁ። ከነዚህ ውስጥ በጣም ከባድ ነገሮች ከሚጠብቁ ውስጥ አሁን ማወቅ ከቻልክ ማለት ነው። እኔ ዝም ብዬ አይደለም ማውራት፣ የማውራትን ፍላጎት ሱስ የለኝም። ገብቶሃል? ማውራት ስላለብኝ ነው። ሁለተኛ ደግሞ የሼህም አይደለም ብለህ ለምን ያወራል ብለህ እንዳትል፣ ወይም ቄስ ነው ብለህ ለምን ያወራል ብለህ እንዳትጠብቅ። ገብቶሃል? ፈጣሪ በፈለገው ሰው ያስመክራል። በፈለገው ሰው ያስመክራል። ስለዚህ ይሄ አሁን መልእክት ነው፣ ራዕይ ነው። ገብቶሃል? ይሄን መጽሐፍ አሁን የትም ቦታ ላይ ፈልገህ ማጥናት ትችላለህ። ስለ እውነታው ማለት ነው። እውነት ነው ውሸት ነው የሚለው ማጥናት ትችላለህ። ስለዚህ
እኔ ማየው ነገር አያለሁ። በዚህ መጽሐፍ አማካኝነት ደግሞ ትርጉሙን እዚህ ላይ አለ። በዚህ መጽሐፍ አማካኝነት ትርጉሙን አሁን እኔ ካየሁት ውስጥ ምንድነው ያው እንደምትጠፋ ነው። አሁን በዚህ ነፍ ዝም ብለህ ሬቻ ያልክ 10 ሬቻ ያልክ ምትሄደው ሬቻ ያልክ ምትሄድ እንዲሁም ደግሞ ጥምቀት ያልክ 10 እንደዚሁም ደግሞ የተለያየ ነገር የምታመጥ በሙሉ ማለት ነው። በሙሉ ያው በቃ ልክ ሌሎችም ህዝቦች እንዳገኛቸው እንደምታገኝ የሚገልጽ ነገር አለ ማለት ነው። ልክ እንደሚያገኛቸው በቃ ገብቷል እንደሚያገኛቸው ያ ነገር ከባድ የሆነ ጥፋት ውስጥ እንደሚከታችሁ ከዛ ነገር ውስጥ ግን መውጣት እንደማትችሉ ወጣችሁ አያያዙ በጣም ከባድ እንደሆነ ከባድ እንደሚጠብቃችሁ የሚነገር ነገር አለ ማለት ነው። የሚነገር አለ እና ስለዚህ አሁን አንተ ሲላከልህ ሰው ሲልክልህ ዝም ብሎ አይደለም ይልክልህ ገብቷል ካለበት ነገር ውስጥ እንድትወጣ ነው አንድ ሰው የሚልክልህ ማለት ነው። ወይ ደግሞ የትኛውም ሰው ሊሆን ይችላል። አንተ ካዘቅት ውስጥ ወጥተህ ማን ነው እስቲ ምንድነው ያለበት ሁኔታ ብለህ እንድታውቅ ነው ገብቷል። የነገህን አዝኖልህ ነው ሰው የሚልክልህ ገብቷል። ስለዚህ አዝኖልህ ነው ሰው የሚልክልህ። ሰው ዝም ብሎ አይደለም የሚልክልህ፣ አዝኖልህ ነው ስላዘነልህ ነው የሚልክልህ። በቃ እንድትመለስ እሳት እንዳያገኝ ገብቷል። በዚህ ሁኔታ ከሞት በኋላ በቃ ከባድ ነገር እንደሚጠብቅህ በቃ ገብቷል። በቃ ሞተን በዚህ ሁኔታ ይዘህ እንዳትሄድ በቃ ሞተን በዚህ ሁኔታ ይዘህ እንዳትሄድ በቃ በዚህ ሁኔታ ከሄድ የሚጠብቅ እሳት ነው በቃ። ስለዚህ ይሄን እውነት ነው አይደለም የሚለው ነገር የራስህ ፋንታ ነው። ከዚህ በኋላ ገብቷል። የዚህ ፋንታ ያንተ ፋንታ ነው ገብቷል። ከዛም ይመጣብኛል አይመጣብኝም ተነግሮሃል። እሱ አይመጣብኝም ብለህ የምትቀመጥ ከሆነ ከዚህ በፊት የነበሩ ህዝቦች አይመጣብኝም ብለው ነው ማት ነገር የመጣባቸው ማት ይሄ እንደዚህ በመሬት መንቀጥቀጥ ያጠፉት በመሬት መንቀጥቀጥ እንዲሁም ደግሞ በንፋስ የሚያጠፉት በውሃ መስመጥ የሰመጡት ባክ ዝም ብሎ ነው የሚያወራው ብለው ንቀው ነው ዝም ብሎ ነው የሚያወራው ከመሬት ተነስቶ ነው የሚያወራው ዝም ብሎ ነው ብለው ንቀው ነው በውሃ መስመጥ የሰመጡት ከባድ ነገር የጠፉት ማለት ነው። ስለዚህ አሁን እኔ የነገርኩህ ነገር አይመጣብኝም ብለህ ወደ ሬቻ ዝም ብለህ የምትሮጥ ከሆነ ተስበህ የምትሮጥ ከሆነ ወደ ጥምቀት ያልክ ዝም ብለህ የምትሮጥ ከሆነ እዛው ነው ውሃው የሚያሰምጥህ ገብቶሃል። እዛው ነው መሬቱ ሰንጥቆ የሚያሰምጥህ። ይሄ የፈጣሪ ትእዛዝ ነው የኔ እንዳይመስል ገብቶሃል። ስለዚህ አዝኖልሃል። ባዘነልህ መንገድ የመሄድ ያንተ ፋንታ ነው። ባዘነልህ መንገድ የመሄድ ባዘነልህ መንገድ የመጓዝ ያንተ ፋንታ ነው ገብቶሃል። አይ ብለህ ደግሞ የሚመጣው መጠበቅ ያንተ ፋንታ ነው። ሁለቱም መጃ ያለ በእጅህ ነው ባንተ እጅ ናቸው ገብቶሃል። በቃ ተነግሮሃል። አይ ከዚህ በፊት አላወቅኩ ነበር አንድ ነገር ነው። አሁን ግን እንድታቅ ተነግረዋል። በቃ ስለማታቅ ከዚህ በፊት አልፏል ፈጣሪ ገብቶሃል። ስለማታቅ ከዚህ በፊት አታውቅም በፊት አልፏል። አሁን ግን የሚያልፍ ነገር የለም። በቃ የሚያልፍ ነገር የለም። ስለዚህ የሚያልፍ ከዚህ በኋላ ያልፈኛል ከዚህ በኋላ ደግሞ ወይ እንደዚህ ምናምን ነገር ብትለው ነገር የለም። ለምን አውቀሃል። በቃ ተነግሮሃል። መተግበር አለመተግበር ያንተ ፋንታ ነው ገብቶሃል። መተግበር አለመተግበር ያንተ ፋንታ ነው። ለተግባሩ ግን ራስን እንድታዘጋጅ ነው አሁን የተነገረ የተጠቆመ ገብቶሃል። የትኛው እምነት ነው ይዘህ የምትመጣው ለሚለው ነገር እንድታውቅ ነው የተነገረ። ስለዚህ ከእስልምና ውጭ የትኛውም እምነት ጴንጤ ነኝ የምትል ነቢይ ነኝ የምትል እንደዚህ ነው የተለያየ ነገር የምትል በቃ ሁሉ በሙሉ እዚህ ጋር ሬቻ ብለህ እዛ የምታከብር እዚህ ጋር ደመራ ያልክ እሳት የምታመልክበት እዛ ጥምቀት ያልክ የምትሄድ በሙሉ ሁሉም የውሸት ነው ገብቶሃል። የሰይጣን እምነት። ትክክለኛ እምነት በዓለም ላይ አንድ ብቻ ነው እስልምና ውስጥ ነው። አሜሪካ ብትል አውሮፓ ብትል እንዳለ ብትል አንድ እምነት እስልምና ነው። ከዛ ውጭ ያለ እንዳለ የውሸት እምነት አሜሪካ ውስጥ የትም ብትል ማለት ነው። ስለዚህ ያን እምነት ይዘህ ሄደህ ሰው ትድናለህ ገብቶሃል። ያን እምነት ይዘህ ከሄድክ ትድናለህ። ያ እምነት ግን ይዘህ ካልሄድክ ግን የሚጠብቅ ከባድ ነገር ነው ማለት ነው። ስለዚህ ከዛ በፊት ራስን ፈትሾ ራስን መርምሮ ራስን ፈትሾ ራስን መርምሮ ስለዚህ ከባድ ነገር ተዘጋጅቶልሃል ማለት ነው። ንፋስ ተዘጋጅቶልሃል። ንፋስ ተዘጋጅቶልሃል። በንፋስ እንደምትጠፉ ነው አሁን የነገረኛል። በንፋስ እንደምትጠፉ በንፋስ ድርቅ እንደሚያጠቃችሁ ከፍተኛ ድርቅ ስለዚህ ከፍተኛ ድርቅ አለ። ከፍተኛ ድርቅ በቃ በጣም ከዚህ በፊት እንደቀጠለ 77 ድርቅ አጋጥሞናል። እንደዚህ
ልክ እንደዛ አይነት ድርቅ እንደሚያጋጥም